ሀሳቡን በደንብ ተረዱኝ። ምን ለማለት ፈልጌ ነው? እኔ ራሴ መጀመሪያ ቼክ ሳላደርግ ነውና እየቀዳ ስለሆነ ነው። ምን ለማለት ፈልጌ ነው? ሬጂስትሬሽን ሜሞሪ በእናንተ ቸርች ላይ ለምሳሌ በእናንተ ኪቦርድ ላይ አልሰራም ካለ እዚህ ጋር እንደምትመለከቱት 8 ቮይሶች እንደተጠበቁ ናቸው አሉ። ከዛ በኋላ ምንድነው ታዲያ የምታደርጉት? ወደ 975 ወይም ወደ 970 ኪቦርድ አለበት ሄዱና ብዙ ጊዜ እነዛ ሁለት ኪቦርዶች ሁሉንም ሬጂስትሬሽኖችን የመክፈት አቅም ስላላቸው ወደዛ ኪቦርድ ከሄዳችሁ በኋላ ስለዚህ እዚህ ጋር 1 እስከ 8 የተደረደሩትን አሁን በነገርኳችሁ መሰረት ምንድነው የምታደርጉት? 1 እስከ 4 ያለውን አንድ ስታይል ላይ እዚህ ጋር ሴቭ እናደርጋለን። ከዛ በኋላ 5 እስከ 8 ያለውን ወደ ሌላኛው ስታይል ላይ ሁለተኛው ስታይል ላይ ሴቭ እናደርጋለን። ይሄ ማለት አንዱ ሬጂስትሬሽን ስንት ስታይል ላይ ሴቭ አድርገን ጨረስን ማለት ነው። ሁለት ስታይል ላይ የአንድ ሬጂስትሬሽን የሆነ የሳሚ ሊሆን ይችላል፣ የእንትና ሊሆን ይችላል፣ አላቅም ብቻ የከበደ ብቻ አላቅም የሆነ ሬጂስትሬሽን ብቻ ምን አደረጋችሁት? በሁለት ስታይል ላይ 8ቱንም ሬጂስትሬሽን ሴቭ አድርጋችሁ ጨረሳችሁ ማለት ነው። እና ከጨረሳችሁ በኋላ ወደ ራሳችሁ ቸርች ትሄዳላችሁ ይዛችሁ ሬጂስትሬሽኑ መጨረሻ ላይ ይሄን ሪከርዲንጉን አቁሜ ድምፁ ኳሊቲ ባይኖርም አሳያቸዋለሁ ማለት ነው። ስለዚህ ወደ ራሳችሁ ቸርች ከዳችሁ በኋላ ስለዚህ ምንድነው የምታደርጉት? ቀጥታ ስታይሉን ትከፍታላችሁ። ምክንያቱም ያን ሬጂስትሬሽን ቮይሱን በሁለት ስታይል ላይ ሴቭ ስላደረጋችሁ አሁን ነው ዋልዙን ከፍታለሁ። ለምሳሌ እዚህ አንድ ቁጥር ላይ እቺ ሬጂስትሬሽን አይደል የሰራሁት ይሄ የመጣሁት ስታይል ላይ ሴቭ አድርጌ አንድ ቁጥር ነካለሁ። ከዛ በኋላ አንደኛ ቁጥሩ ላይ ሴቭ አደርጋለሁ ማለት ነው። ከዛ ቅድም በሚሰራ ኪቦርድ ላይ ሁለት ቁጥር ላይ ለምሳሌ እቺን ቮይስ አይደል ይሄ የመጣሁት እቺን ስንት አደርጋለሁ? ሁለት ቁጥር ላይ አስቀምጣለሁ። ከዛስ እቺን ቮይስ ይዤ ስንት ላይ ሴቭ አደርጋለሁ? 3 ቁጥር ላይ ደቅ አደርጋለሁ። ከዛ አራተኛውም ላይ ቤዝ ነገር ነው። ስለዚህ እሱንም ስንተኛ ቁጥር ላይ 4 ላይ ሴቭ አደርጋለሁ። ከዛ ወሎ በሚለው ላይ ሌላ የቀረን 4 ሴቭ ስላደረኩኝ እቺን ይሄው 5 ቁጥር ላይ አስቀመጥኩኝ። ከዛ 2 ቁጥር ላይ ያለውን ዋንቴጅ እዚህ ጋር 2 ላይ ያለውን ከዛ እሱን ደግሞ 6 ላይ አስቀምጫለሁ። ከዛ 3 ቁጥር ላይ ያለውን ይሄው እሱንም 7 ቁጥር ላይ ከዛ 4 ቁጥር ላይ ያለውን ይሄው 8 ቁጥር ላይ አድርጌ ጨረስኩኝ። ከዛ በኋላ ምንድነው ታዲያ የሚያደርገው? ያ ወደ ሬጂስትሬሽን ቅድም እምቢ ብሎ ነበር አይደል? አሁን በዋንቴጅ በኩል ሲሰሩ እምቢ አይልም፣ ሁሉም ሬጂስትሬሽን ይሰራሉ። ከዛ እዚህ ጋር ፕላስና ማይነስ አንድ ላይ እንካለን። ከዛ በኋላ ሜኑ የሚለውን ትለካላችሁ። ከዛ ሴቭ የሚለውን በመንካት ሴቭ ታደርጋላችሁ ማለት ነው። ስለዚህ አንደኛው ይሄ ነው። በእርግጠኝነት 100% ይሰራል። የኔ ኪቦርዱ ሪከርዲንግ ላይ ስላለ ነው። እንደምትመለከቱት እንግዲህ እዚህ ጋር ዩኤስቢ ሪከርድ ያደረገ ነው። እዚህ ጋር ፍላሹም እየበራ ነው ይታያቸዋል። ከኋላ ሪከርድ ያደረገ ነውና ለዛ ነው የኔ እምቢ አለኝ። ስለዚህ አንደኛ ልነግራቸው የምፈልገው ነገር እሱ ነው። ሌላኛውን ደግሞ ልንገራችሁ። የሰራችሁት ሬጂስትሬሽን ከቀፎ ወደ ሚሞሪ ታዲያ እንዴት አድርጋችሁ ኮፒ ታደርጋላችሁ የሚለውን ሁለተኛ ነገር እንዴት አድርጋችሁ ኮፒ እንደምታደርጉ ላሳያችሁ። ለምሳሌ እዚህ ጋር ሬጂስትሬሽን ባይ ዘ ወይ እንደ ስታይል ነው የሚከፈተው ታውቃላችሁ። እንደ ስታይል ነው። አሁን ለምሳሌ እዚህ ጋር አይኔ እየተጫወትኩኝ እዚህ ጋር ዋልዝ ለማድረግ ሆነ ዋልዝ ከከፈትኩኝ ሬጂስትሬሽን ሜሞሪ ቶሎ ብዬ በቃ ዋልዙ መክፈት አለብኝ። ዋልዝ ብዬ የሰራሁት ሬጂስትሬሽን አለ አይደል? እሱን ሲከፍት በቃ ቮይሶቹ አያት አያችሁት? ስለዚህ ቀጥታ የዋልዝ ነው መጣው የዋልዝ ስለሰራ እሱን ከሰራ በኋላ ስታራ ወደ ሬጌ ምናምን ሲገባ ደግሞ ፓወር ቢት ብዬ ሌላ ሬጂስትሬሽን አዘጋጃለሁ ማለት ነው። ያንንም ልክ ስታይሉን ቶሎ እንደከፈታችሁ ቀጥታ ሬጂስትሬሽኑ ምን ማድረግ ወደ ፓወር ቢት ሲታረጉ እዚህ ጋር ነበሩ ፎቶች በሙሉ እናንተ በሰራችሁት መንገድ ነው የሚመጣው።
ስለዚህ ይሄን ቪዲዮ ትጠቀሙበታላችሁ ብዬ ተስፋ አደርጋለሁኝ። አሁን ሪከርዲንጉን አቁሜ የቅድሙን ነገር ላሳያችሁ እንዴት እንደሆነ የቅድሙን አሁን ላሳያችሁ። ሪከርዲንጉን ካቆምኩ ስለምሰራልኝ አሳያችኋለሁ። ያለ ድምጽ ነው ማሳያችሁ። ቅድም ሀሳቡን ስለተረዳችሁኝ ያለ ድምጽ ነው ማሳያችሁ። ስለዚህ ተመልከቱኝ። ሪከርዲንጉን አቁሜ ያለ ድምጽ ላሳያችሁ ስለሆነ በደንብ ተመልከቱ። አሁን ሪከርዲንጉ ስለቆመ ያሳያችኋል። ተጋርጋ አሳያችሁ። ስለዚህ ሪከርዲንጉ ስላቆም አሁን መስራት እንችላለን። የቅድሙ ሀሳብ ታዲያ እስራኤል ምን ነበር ያልከኝ ካልክ ይኸው እንዴት ነው? ይኸው እዚህ ቀፎ አይደል? ይሄ ቀፎ ነው። ስለዚህ ቅድም እንደነገርኳችሁ ይኸው አንድ ስታይል አለ፣ እቺ ዋልስ። ስለዚህ ይሄ ዋልስ ይሄ ማለት በሚሰራ ሬጅስትሬሽን ላይ ያለውን እቺን ፒያኖ ስለዚህ ይሄንን ፒያኖ ቀጥታ ወደ ቅድም እዚህ ዋልስ አይደል ሴቭ ማድረግ የፈለኩት ይሄ ሬጅስትሬሽን። ስለዚህ የኔ ኪቦርድ ስለማይሰራ የቸርቹ ሬጅስትሬሽን ስለማይቀበል ስለዚህ ምንድነው ማድረገው? ሚሞሪ ነካለው። ከዛ በኋላ ይሄው ዋንቴ ይችላል አንድ ቁጥር እነካለው። ከዛ በኋላ የስ ካልኩን በኋላ እንደ ቅድሙ ቀፎ ላይ ነው ሚሞሪ ላይ ብሎ ስለምጠይቀኝ ወደ ሚሞሪ አደረግና አውዶ የሚልበት ቦታ ላይ ይኸው ሳስቀምጥ ስሙን ታዲያ ምን ብለህ መጻፍ ትፈልጋለህ ብሎ ነው ቀጥታ ማመጣው። ቅድም ያልሰራው ለእንትን ነው ሪከርዲንግ ላይ ስለነበረ ነው ሴፍ አድርጎልኛል። ቅድም እንደምትመለከቱት ሌላ ቮይስ ነበር። ይሄው አንድ ቁጥር ላይ ፒያኖ ነው የተቀመጠልኝ ማለት ነው። ስለዚህ ሁለት ቁጥር ላይ ይሄ ማይረባ ቮይስ ማለት ነው። ስለዚህ ይሄንን ትቼ ይሄኛው የሬጅስትሬሽኑን አይደል ዋና ሀሳብ ወደዚህ ኮፒ ማድረገው። ስለዚህ ሁለት ቁጥር ላይ ይሄ ቮይስ ተመችቶኛል። ስለዚህ ስለተመቸኝ ምንድነው ማድረገው? ዝም ብዬ ነው ተመቸኝ የሚለው እናንተ ዋና ሀሳቡን እንድትይዙ። ስለዚህ ሚሞሪ የሚለው ነካለው። ቀጥታ ሁለት ቁጥር ነው የምነካው። ስለዚህ የቅድሙ ቦታ ላይ እንሄዳለን። አሁን ቀጥታ ወደ ፖን ስለምወስድ ወደ ሚሞሪ ላይ አይደል ወደ ቸርቻችን ይዘልን ስለሆነ ሚሞሪ ላይ አድርገን አውዶ ላይ ብሎን ምንክተን ሴቭ ብሎን እናደርጋለን። ከዛ የስ ነው የምንለው። ይሄው ቅድም አያችሁ ፒያኖ የአንድ ቁጥር ላይ ከዛ ደግሞ ቤዝ ከዛ ሶስት ቁጥር ምንድን አለ እዚህ ጋር ይሄ ስላልተመቸኝ ስለዚህ እዚህ ጋር ነው ዋና ሀሳቡ ሬጅስትሬሽኑ አይደል። ስለዚህ ሶስት ቁጥር ላይ ያለውን ስለዚህ ይችላል ሶስት ቁጥር ላይ ያለው ስለዚህ ሚሞሪ ነካና እዚህ ጋር ሶስት ቁጥር ላይ ይሄንንም ሴቭ እናደርጋለን። ቦታውን የቅድሙ ቦታ ላይ ሄደን ነው ሴቭ እናደርገው። ይሄው ሴቭ አድርጎልናል። አያችሁ ፒያኖ እዚህ ጋር ነበረው ፒያኖ ይሄው እዚህ ጋር አለ። ከዛ እዚህ ጋር ነበረው ቤዝ ይሄው እዚህ ጋር አለ። ከዛ እዚህ ጋር ነበረው እቺ ቮይስ ሲንዟ እዚህ ጋር አለ። ስለዚህ አራተኛ ላይ እቺ ይሄን አጥፍታችሁ አያችሁ እቺን ቮይስ ደግሞ ቀጥታ ወደ አራት ቁጥር ላይ እናመጣለን። ይሄው አራት ቁጥሩን ከነካን በኋላ የስ ነው ቼንጅ ማድረግ ስለምንፈልግ ከዛ ቦታውን ወደ ሚሞሪ ነው የሚቀይሩት። ወደ ሚሞሪ ከቀየራችሁ በኋላ የቅድሙ ቦታ ላይ አውዶ አይደል አደረኩት አውዶ ቦታ ላይ ስለዚህ ከዛ ሴቭ አድርገን ከዛ ምን አደረኩኝ አራቱ ሬጅስትሬሽኖችን ጨረስኩ። እዚህ ጋር ያሉትን ይሄው እዚህ ጋር አንድ ቁጥር አለ፣ እዚህ አንድ ላይ አለ። እዚህ ቤዝ ነበረ እዚህ ጋር ነው ቤዝ አለ። እዚህ ጋር እቺ ቮይስ እንዛ እዚህ አለች። እዚህ ጋር አልፎልኛል። ስለዚህ ስንት ቀረ? ከ5 እስከ 8 አለው ቀረልኝ። ስለዚህ 5 እስከ 8 አለውን ደግሞ ለመስራት ምን አደርጋለሁ? ቀጥታ የሆነ ሌላ ስታይል ዝም ብዬ ወሎ ልምረጥና ስለዚህ ምናምን ነገር ስለዚህ ሚሞሪ ሙሉ ነካና ከዛ አንድ ቁጥር ነካለሁ። ከዛ ይስላለሁ። ከዛ በኋላ ወደ ሚሞሪ አደረግና ወደ ቅድም አውዶ ቦታ ሄድና ከዛ ምን አደርጋለሁ? ሴቭ አደርጋለሁ ማለት ነው። ይሄ ወሎ ስታይል መጣልኝ። ከዛ አንድ ቁጥሩ ላይ 5 ለነበረ ምን አደረኩኝ? አንድ ቁጥር ላይ አደርጋለሁ። ይሄ 6ኛ። ስለዚህ ይሄን ቮይስ ደግሞ ቀጥታ ሁለት ቁጥር ሚሞሪ ነካና ሁለት ቁጥር ላይ አድርጌ ከዛ ምን አደርገዋለሁ? ሴቭ ኖ ቦታውን አልመረጥኩም፣ ይቅርታ። ከዛ እዚህ ጋር ይመጣና ሴቭ የሚለውን ነካና ሴቭ አድርገዋለሁ ማለት ነው። ይሄው 6 ስለነበረ
ይመጣልኛል። ከዛ 7 ቁጥር ላይ ይቺን ደግሞ ቀጥታ 3 ቁጥር ላይ ሚሞሪ የሚለው መጀመሪያ ነካለሁ። ከዛ 3 ቁጥር ነካለሁ። ከዛ የስ ስላለሁን ከዛ ወደ ሚሞሪ ይገባና ከዛ ምንድነው ማደርገው ከዛ ወደ ቅድሙ ቦታ አውዶ የሚሉበት መጣና ሴቭ የሚለው ነክቼ ኦኬ ላለሁ። ከዛ የስ የሚል ፐርሚሽን ሰጣለሁ። ሴቭ ብሎልኛል። 8 ላይ ያው በራሱ ነው። ከዚህ እሱንም ሚሞሪ የሚለው ነካለሁ። ከዛ 4 ቁጥር ነካለሁ። የስ ስላለው ወደ ፍላሽ ሊቀይርና ከዛ አውዶ የሚለው ነካና ሴቭ የሚለው ነክቼ ሴቭ ኦኬ የሚለው ነካለሁ። ኦኬ አድርጎ ጨረስኩኝ ስራዬን። ቅድም አልሰራ ያለው ሬጂስትሬሽን 1 እስከ 8 ላይ 1 እስከ 4 ባሉ ቮይስ ላይ 2 ቮይስ ላይ አድርጌ ስርቼ ጨርሻለሁ። ከዛ ምንድነው ስራዬ ሚሞሪ ነቅላለሁ። ወደ ራሴ ቸርች ሄዳለሁ። ፍላሹን ነቅዬ ይዤ ሄድና ከዛ በኋላ ቀጥታ ታዲያ ምንድነው ማደርገው ፍላሽን ከነካው በኋላ ወደ ዩኤስቢ ገባለሁ። ከዛ እስከነካው በኋላ ስለዚህ እንደቀፈራለ ወደ ሚሞሪ ካደረግን በኋላ የቅድሙ ቦታ አውዶ ላይ አይደል ሴቭ አድርገን አውዶ ጋር ሄደን የቅድሙን ዋልስ እንከፍታለን። ስለዚህ ስንከፍት በእኛ በማይሰራ ሬጅስትሬሽን ላይ መቼስ ዋንተች ስነጋ ቮይሱ ይመጣልናል። አያችሁ የቅድሙ እሱን ምን ማድረግ ነው ሚሞሪ የነካን 1 ቁጥር ላይ 2 ቁጥር ላይ ነበረ ሚሞሪ የነካን 2 ቁጥር 3 የነካን ይታያችኋል። 3 ቁጥር የነካን ሚሞሪ የነካን 3 ቁጥር 4 ነበረውን ሚሞሪ ነክተን 4 ቁጥር ሁለተኛ ስታይል ከፍተን ከዛ 1 ቁጥር የነበረውን ሚሞሪ ቁጥር 5 2 ቁጥር የነበረው ሚሞሪ ነክተን 6 3 የነበረው ሚሞሪ ነክተን 7 4 የነበረው ሚሞሪ ነክተን 8 እንደምትመለከቱ አንድ ሬጂስትሬሽን ሰርተናል። ከዛ በኋላ ተመልከቱን ጠጋ አድርጋቸው ከዛ ሴቭ የሚለውን ነው የምንነካው። ሬጂስትሬሽን ሰርተን ስለጨረስን ሁለቱንም አንድ ላይ አድርገን ሴቭ የሚለውን በመንካት ስሙን ዲሌት አድርጋችሁ ጂ በቃ እስራኤል ይባል እስሩ ብዬ ከዛ ኦኬ ማለት ነው። ስለዚህ ያው እስሩ ያለ ነው ሰርች ያደረገ ነው ሴፍ ለማድረግ ሴፍ አድርጎልኛል። ስለዚህ ይሄን ሬጂስትሬሽን አዲስ የሰራው ስለሆነ ምን አደርጋለሁ ኮፒ የሚለውን ነክቼ ኦኬ ብዬ ወደ ሚሞሪ አድርጌ የቅድማ ወደ ምልበት ቦታ ላይ ፓስት የሚለውን ስነካ አልፎልኛል። በዚህ መንገድ መጠቀም ትችላላችሁ ለማለት እወዳለሁ። ትምህርትን እስከ መጨረሻ ድረስ ስለተከታተላችሁ አመሰግናለሁ። ሌላ ነገር ደግሞ ብዙውን ጊዜ ኪቦርድ በምትጫወቱበት ሰዓት ላይ አንዳንድ ማብራት ሊጠፋባችሁ ስለሚችል ለምሳሌ ትራንስፖዝ ምናምን ከመረጣችሁ እና ስትጫወቱ ሚሞሪ ነክታችሁ ያንን የምትጫወቱ ነገር ሬጂስትሬሽን ሴቭ ብታደርጉ ማብራትም ቶሎ ከመጣ ወይ ጀነሬተር እንትን ካደረጉ በኋላ ለመግባት ቁጥሩ ነክታችሁ መግባት ነው ቀጥታ። እሱ ነገር ታውቃላችሁ ብዬ አስባለሁ። ስለዚህ እዚህ ጋር እያሰራችሁ ብትጫወቱ 1 እስከ 8 ባለው ቁጥር ላይ ሴቭ ያደርጋችሁ ብትጫወቱ ሞር ለእናንተ ጥሩ ነገር ይሆናል ብዬ አስባለሁ። ስለዚህ ትምህርቱን እስከ መጨረሻ ድረስ ስለተከታተላችሁ የእውነት በጣም አድርጌ አመሰግናለሁ። ሌላ ደግሞ አንዳንድ ኪቦርድ ሪስታርት ምናምን ማድረግ የምትፈልጉ ሰዎች ፋንክሽን ትነካላችሁ ዩቲሊቲ፣ ከዛ በኋላ እስከ መጨረሻ ድረስ በማድረግ ሪስታርት ማድረግ ትችላላችሁ የሚለው ነገር ለመጨረሻ ጊዜ ልነግራችሁ እወዳለሁ። እዚህ ጋር ማለት ሲስተም የሚለውን ትነካላችሁ። እዚህ ጋር ወደ ጎን በማድረግ ፋክተሪ ሬስት ኤክስኪዩቲቭ የምናለ እሱን በመንካት የስ በማለት ፐርሚሽን በመስጠት ኪቦርድ ሪስታርት ያደርጋችሁ መጠቀም ትችላላችሁ። ለዛሬ የነበረኝ ትምህርት ይሄ የመጨረሻ የሬጅስትሬሽን ፓርት ነው። ቀጣይ ላይ በሌላ ትምህርት እንገናኛለን። አዲስ ነገር